ሰላም ተማሪዎች እንዴት ናችሁ? እንግዲህ በዛሬ ቪዲዮ ለየት ያለ ነገር ነው የምናየው ማለት ነው ከበፊቱ። እሱ ምንድነው ካላችሁ ማለት ነው እናንተ ቀጣይ ዓመት ወይም ደግሞ 2019 ላይ የምትማሩት 11ኛ ክፍል ይሁን 12ኛ ክፍል ወይም ደግሞ 10ም ይሁን 9ም የፈለገ ነገር ወይም ደግሞ የፈለገ ሌቭል ላይ ብትሆኑ ይህ ቪዲዮ እንዳያመልጣችሁ ላለው ማለት ነው ለጓደኞቻችሁ ሁሉ ሼር ማድረጋችሁ እንዳረሱ ነው። መጀመሪያ እንግዲህ የምንጀምረው እኔ ከ11ኛ ክፍል ወደ 12ኛ ክፍል ሳልፍ ምን እንሳረግ እንደነበረ ወይም ደግሞ እንዴት ሳጠና እንደነበረ እነግራችኋለሁ ማለት ነው። ደግሞ አንዳንድ ጊዜዎች 11ኛ ክፍል ተምራችሁ ውጤታችሁ ዝቅ ቢልም ወይም ደግሞ በራስ መተማመናችሁ ዝቅ ብሎ 12ኛ ክፍል ላይ በጣም ይከብደኛል ማለፍ አልችልም ስፔሻሊ ደግሞ ኦንላይን ኤግዛም ስለሆነ ምናምን ብላችሁ ራሳችሁን በእነዚህ አይነት ነገሮች አጨናንቃችሁናል ማለት ነው። ሶ አሁን እውነተኛውን ነገር ሪቪል እናደርጋለን ደግሞ እናጋልጣለን ማለት ነው። እሱ ምንድነው እውነት ለመናገር ሁሉም ነገር በጥረት ነው የሚሆነው ማለት ነው። ካለ ጥረት ወይም ደግሞ ሰው ሳይጥር ሰው ሳይሞክር ምንም ነገር ላይ ሊደርስ አይችልም ወይም ደግሞ ፍሪው ጥሩ ሊሆን አይችልም። በነገራችን ላይ መጀመሪያ ደረጃ በዚህ ማወቅ አለባችሁ ወይም ደግሞ በጣም ማጥናትና መጣር አለባችሁ ማለት ነው። ከዚህ ጎን ለጎን ደግሞ ትሪክ መጠቀም አለባችሁ ማለት ነው። በዚህ ዘመን ያለው ትምህርት ትሪኪ ትምህርት ነው። እንደ በፊቱ ሸምደዳ ወይም ደግሞ ከመጽሐፍ ብቻ አጥንቶ ወይም ደግሞ በቃ ከአስተማሪ ጋር ብቻ ተከታትሎ አይሆንም። ብዙ ነገር ወይም ደግሞ በሌላ ነገር መጠቀም አለባችሁ ማለት ነው። ላይክ ኦንላይን ኤግዛም ከሆነ ወይም ደግሞ ኦንላይን ኤግዛም የምትለማመዱ ከሆነ ኦንላይን ኤግዛም ለማመድ ከአስተማሪ ጋር ክላስ መለማመድ እና ደግሞ ራሳችሁ የምታጠኑበትን ሰፊ ጊዜ ወስዳችሁ በማጥናት ጥሩ ውጤትና የተሻለ ደረጃ ላይ መድረስ ትችላላችሁ ማለት ነው። በዚህ ከቀጠላችሁ እና ማንኛውም ሰው ውጣ ወረድ ያለ ማለት ነው ያጋጠመኝ ወይም ደግሞ እኔ ፕላን ያረኩትና ያላረኩትን ነገር ልንገራችሁ። ሁሉም ሰው አሁን ላይ ያላችሁበትን ነገር ልንገራችሁ በአጠቃላይ ማለት ነው። ልክ ሰኔ ላይ ካሩን ወስዶ ውጤቱን አይቶ ካየ በኋላ ማለት ነው ከዛ በኋላ ወደ ትምህርት ቤት ተመልሶ ወይ መጽሐፍ ይወስዳል ወይ ነገር ይወስድና ወይ መጽሐፍ ይገዛል። በጣም ፕላን ያደርጋል ማለት ነው። ያ ሰው ሁሉም በቃ ኦልሞስት በቃ ብዙ ሰው ማለት ይችላል ማለት ነው። ሁሉም ወደ 12ኛ ወይም ደግሞ ነገር ግን ፕላኑን በተለያዩ ነገሮች ፌል ያደርጋል። ሶ ፕላኑን ያስወድቃል ወደ ሌላ ወይም ደግሞ ሰዓት ይሄድበታል ወይ ደግሞ ፋሚሊ ጥየቃ የሆነ ነገር ሊሆን ይችላል። ብቻ ያቺ 2 ወር ትጋመስና ልክ እንደዚህ ወይ 3 ሳምንት ይቀራል ወይ እንደዚህ ነገር ይቀራል ማለት ነው። አሁን ኦሬዲ በቃ ከክረምት እየወጣን ነው። ሶ መስከረም እየመጣ ነው። ያው ትምህርት ሊጀመር ነው ማለት ነው። ከዛ በኋላ ያለው ጆርኒ ወይም ደግሞ ከዛ ላይ በኋላ ላይ ያለው ጉዟችሁ ነው የሚወስነው ለ12ኛ ክፍል ጥሩ ውጤት ለማምጣት የሚረዳችሁ ማለት ነው። ሶ እኔ በራሴ ኤክስፒሪየንስ ነው የምነግራችሁ። እኔ የተፈተንኩት ስለሆነ ምንም ከሰው ሰምቼ እንደዚህ ሆነ የምላችሁ ነገር የለም ማለት ነው። ኦንላይን ኤግዛም በጣም ኢዚ ነው፣ ግን በጣም የሚሸውዱ ፓርቶች አሉ ማለት ነው። ሶ የሚሸውዱ ሳብጀክቶችም አሉ። ስፔሻሊ አሁን ብዙ ሰው ምንድነው ማትስን በጣም ይፈራል አይደል? ከሁሉም ሳብጀክት ደግሞ ማትስ በጣም ቀላል ነው እዛ ዝንት ላይ ማለት ነው። ሶ ላይክ ሁሉም ሰው አሁን ለምሳሌ ምንድነው ማትስን ይፈራል። በቃ ማትስ ከተባለ በቃ ሁሉም ሰው ክው ይላል ወይም ደግሞ ይፈራል። ግን እዛ ኤግዛም ላይ እኔ ነኝ እንደራሴ የቀለለኝ ማትስ ነው። ሁሉም ሰው ብዙ ሰዎች ጠይቃለሁ። ሰው እነሱንም የቀለላቸው ማትስ ነው። ስለዚህ እንደዚህ አትፍሩ ለማለት ፈልጌ ነው። ሰው መጀመሪያ ፍርሃት በመቀነስ ወደ ስራ መግባት ነው ማለት ነው። ሰው ከመስከረም በኋላ ያለው ህይወታችሁ ወይ ማለት ከመስከረም ያለው በኋላ ያለው ጥናት ጊዜያችሁ ምናምን ይወስናል ማለት ነው። እሱን ደግሞ ግልጽ ለማድረግ ፕላን ማውጣት አለባችሁ። ያ ፕላን የሚሆነው ለክላስ አይደለም ወይም ደግሞ ለማርክ አይደለም፣ ለኢንትራንስ እንዲያዘጋጇችሁ የሚችለውን ፕላን ነው ማውጣት አለባችሁ ማለት ነው። ፕላኑ ለሳምንት ወይ ለወር ወይ ደግሞ በቃ ሊሆነ ነገር ሊሆን ይችላል። ብቻ ከወር ማለፍ የለበትም። ምክንያቱም ራሳችሁን መፈተሽ አለባችሁ ማለት ነው። ለምሳሌ እስከ ለ3 ወር ብላችሁ የያዛችሁት ፕላን እንደዚህ አይነት ፕላን እኮ ይኖራል። ኦኬ ለ3 ወር ምናምን ብላችሁ የያዛችሁት ፕላን እስከ 3 ወር ሰርታችሁ ማለት ነው። ያ ፕላን ምናልባት ዝቅተኛ ቢሆንስ እስከ 3 ወር ሰራችሁ ማስተካከል እንድትችሉ 3 ከ1 ወር ማስተካከል አለባችሁ ማለት ነው። ይሄን ፕላን ደግሞ በጥሩ ሁኔታ አዘጋጅቻለሁ። ቪዲዮ መስራት ብቻ ነው የሚጠበቅብኝ ማለት ነው። ሶ ቀጣይ ላይ እሰራላችኋለሁ ማለት ነው። ሰብስክራይብ አድርጋችሁ መጠበቅ ብቻ ነው እና ፕላን በጣም አስፈላጊ ነው ማለት ነው። ለምንድነው ይሄን ቪዲዮ እንደዚህ መስራት ያስፈልገኝ? ለምንድነው እንደዚህ አይነት ቪዲዮ መስራት የፈለኩት? ይሄን ቪዲዮ ማለት ነው እኔ 11ኛ ክፍል ወደ 12ኛ ክፍል ሳልፍ ይሰማኝ የነበረው ስሜት ምንድነው? በጣም መጸጸት። ለምን አላጠናሁም ነበር? አሁን ከዚህ በኋላ ጨርሳለሁ እንዴ? 11ኛ ጨርሳለሁ እንዴ? ወይ ደግሞ 10 ጨርሳለሁ እንዴ? 12 ብላኩ አለ ምናምን እያልኩ ነበረ። ወይም ደግሞ ይሄን ክረምት 10 ብጨርስ ኑሮ አንድ ይቃለልኝ ነበር ምናምን ቢባል ነገር ጸጸት ውስጤ ስለነበረ አሁን እንደዚህ የሚሰማቸው ልጆች አሉ ብዬ ስላሰብኩ ነው ቪዲዮ በስርዓት መስራት ያለብን ብዬ የወሰንኩት ማለት ነው። ስለዚህ ምንም ችግር የለውም። አሁን 12ኛ ክፍል አንድ ስንት ነው 9 ወር ወይ ደግሞ 8 ወር ቢኖራችሁ አይደለ? ይሄ ወር ውስጥ ማለት ነው 12ኛ ክፍል ጨርሳችሁ 11ማ ብዙ ጊዜ ነው ተደጋግሙ። ምክንያቱም ምን መሰላችሁ ሞዴል ላይ ስለምትፈተኑ ሞዴል ደግሞ የመጀመሪያው ሞዴላችሁ ልንገራችሁ። የመጀመሪያው ሞዴላችሁ 12 እስከ ተማራችሁ ድረስ 12 ከዩኒት 1 ወይም ደግሞ እስከ ዩኒት 2 ምናምን ሊሆን ይችላል። አንዳንድ ሳብጀክቶች ስለሚለያዩ ማለት ነው። እና የ11ኛ ክፍልና ከ12 ደግሞ እስከ ዩኒት 1 ተብሎ ወይም ደግሞ ስቶቱ ተብሎ ይሰጣቸዋል። በብዛት ያለው ምንድነው 11 ነው። ስለዚህ 11 ዲፕሊ መሄድ አለባችሁ ማለት ነው። 12 ኦሬዲ ዩኒት 1 2 ቢሆን ነው አንዳንዱ ስለሆነ ማለት ነው። ስለዚህ እንደዚህ ቀላል ነው። አሁን እኔ እዚህ ጋር ምን ማለት ፈልጌ ነው? አሁን ክረምት አላጠናው እንደውም በጋም በስርዓት አላጠናው እንደውም 11 ብዙ አልጨረስኩም። 12 ላይ ደግሞ እንዴት ነው ይሄን ሁሉ አመት የተማርኩት እንዴት ነው በአንድ አመት ብቻ የምጨርሰው የሚለውን ሐሳብ ይገባቸዋል። ለዚህ ነው። ስለዚህ ቀጣይ አመት ላይ እንኳን 12 እንኳን 11 እስከ 9 ሁላ ሪቫይዝ ማድረግ ይችላል። በጣም ብዙ ሰዓት
ሰዓት ነው የሚኖራችሁ። በጣም ብዙ የምታቃጥሉ ሰዓት ይኖራል እዛው ላይ ዝም ብላችሁ ማለት ነው። ስለዚህ ይሄን ሁሉ ሰዓት እኮ ባጠናው ምናምን ትላላችሁ። እዛ እኔ አሁን የሚገባኝ ምንድን ነው ማለት ነው ዘንድሮ ስትማር ማለት ነው በጣም ያቃጠልኳቸው ሰዎች ምናምን ዝም ብዬ ወይ ደግሞ በቃ ያላጠናቸው ቀኖችም ሊኖሩ ይችላሉ። በቃ እነዚህ ቢሰበሰቡን ነገር ቢሉ ደግሜው በጣም ይጨርሳል ማለት ነው። ስለዚህ አያልቅም ብላችሁ አታስቡ። ምክንያቱም ቀጣይ ቪዲዮ ላይ ነግራችኋለሁ ኮመን የሆነ የምታጠኑበትን በቀላሉ ሳትጨናነቁ ምን ሳትሉ ፍሪ ሆናችሁ የምታጠኑበትን እንደዛ ነው ማለት ማጥናት ያለባችሁ ብዬ ስለማስብ ነው። እንደዚህ በማድረግ ትጨርሳላችሁ፣ አትጨናነቁ ማለት ነው። አሁን ደግሞ ነግራችሁ አሁን እያጠናችሁ ያላችሁ ወይም ደግሞ በፕላናችሁ አሁን የምትሄዱ ልጆች ልትሆኑ ትችላላችሁ። ስለዚህ ኦብቪየስሊ ትኖራላችሁ። ለነሱ ደግሞ አንድ መልእክት አለኝ ማለት ነው። ስታጠኑ ማጥናት ያለባችሁን ነገር መጀመሪያ ዲሳይድ አድርጉ፣ ማወቅ አለባችሁ ማለት ነው። አጠናለሁ ማለት ብቻ እኮ ሁሉም ሰው ያጠናል ማለት ማጥናት ይቻላል። ግን የምታጠኑበት ነገር ፍሬያማ ነው ወይ ወይም ደግሞ ለኤግዛም ያሰራኛል ወይ? አሁን ለምሳሌ የምታጠኑ ለምንድን ነው? እውቀት ለማያዝ ነው ወይም ደግሞ ሸምድዶ እንትን በቃ ማወቅ ብቻ ነው ወይም ደግሞ በጭንቅላት ውስጥ ማመላለስ ነው ወይስ ረጅም ጊዜ በቃ ምን ለማድረግ ነው ማጠናው የሚለውን መጀመሪያ እወቁ። ማለትም አሁን ለምሳሌ ኤግዛም ካልሰራችሁ አጥናታችሁ ምንም ማጥናታችሁ የሚያውቁ ሰው የለም። አሁን ለምሳሌ 2 ዓመት አጠን ነው ብል ዝም ብዬ አጠን ነው ብል ያን ኤግዛም ሰጥቶኝ ያ ሰው ኤግዛሙን ካልመለስኩት ምን ሆነ አጠን ነው። ስለዚህ ኤግዛም የምትሰሩበትን ማጥናት ማወቅ አለባችሁ ማለት ነው። ስለዚህ አሁን ምሳሌ ብታጠኑት ባዮሎጂ ብታጠኑ ለምሳሌ ባዮሎጂ 11ኛ ክፍል በጣም ብዙ ነው፣ 12 በጣም ብዙ ነው አይደለም። ባዮሎጂን ባጠና ኤግዛም ባልመለስ ምን ሆነ አጠን ነው ታዲያ ሶ ፍሬያማ አይደለም ማለት ነው። ሶ ኤግዛም በመለሰ ወይም ደግሞ ፈተና በሰራ ስለሆነ እናንተ ፈተናን ባማከለ መንገድ ወይም ደግሞ ፈተና እንዴት ይወጣል የሚለው መንገድ ማወቅ አለባችሁ ማለት ነው። ባዮሎጂ በዚህ ዓመት ወይም ደግሞ በ2018 ኤንትራንስ ኤግዛም የተፈተኑት እንዳለ ከራውንድ 1 እስከ 3 በገመገምኩት ልክ ማለት ነው ራውንድ 2 ነው የተፈተንኩት። እኛ ይገርማችኋል በቃ የኛን ፈተና ዝም ብላችሁ ተፈተኑ እስቲ ኦሪጂናሉ ማለት አላር በቻትጂፒቲ ምናምን ያቀርባበራሉ እነሱ አይደለም። ሶ ኦሪጂናሉን አውጥታችሁ ያቀርባበሩ ማለት ላይክ ኤዲት ለማድረግ ብሎ የሆነ ነገር ብቻ ኦሪጂናሉን ካያችሁት ምንድነው እኛ የተፈተነው ምንም በቃ ቴብል ይበዛል ማለት ነው። ቴብል ይበዛል። በአንድ ጥያቄ ለመስራት ያን ቶፒክ ማወቅ አለባችሁ። ለምሳሌ ስለ ሂርት ከሆነ ያ ጥያቄ ያለው ያ በቴብል መንገድ ነው በቃ ያለው የሂርትን ነገሮች በሙሉ ማወቅ አለባችሁ። ስለ ላንግም ከሆነ ስለ ሰርኩላቶሪ፣ ስለ ሬስፓራቶሪ፣ ስለ ዳይጀስት ከሆነ እንደዛ ነው። ስለዚህ እናንተ አሁን ሂውማን ቦዲ ሲስተም ወይም ደግሞ እንደዚህ አይነት ነገሮች ስታጠኑ ጥያቄ እንደ ሊጠይቅ ይችላል በማለት ቴብል በመስራት ራሳችሁ ማለማመድ መቻል አለባችሁ። እንደዚህ ከሄዳችሁ ለቀጣዩ በጣም ይቀላችኋል ማለት ነው። ሶ ፍሬያማ የሆነ ጥናት ማጥናት አለባችሁ የሚለው እንደ ቲፕ ያዙልኝ። በቀጣይ ቪዲዮ እስከምንገናኝ ፒስ አውት። ኮሜንት፣ ላይክ፣ ሰብስክራይብ ማድረጋችሁ ደግሞ እንዳረሱ